ሀና በዛሬ ቀን አለቀሰች። በጣም ነው ልቧ የተሰበረ። ምክንያቱም ዶክተሩ የአቶ ኖላዊ ሕክምና ብር ሰርቆታል። ብሩ ትንሽ ነበረ፣ ግን እሱ በውሸት አጨበርብሮት ነው ብሩን እየበላ እና ሕክምናው ሁሉን ጨርሶታል ብሎ ወይዘሪት ሜላት ጭራሹንም ሀናን ከቤቱ ልታባራት ነው። እንደገና ደግሞ ውጤቱም እንደሚሰረቅ በዚህ ሁኔታ ታይቶኛል። ውጤቱም እንደዚህ እንደሚያሰርቁት ነው እኔ የገባኝ። ምክንያቱም እርግጠኛ ሆና ነው የተናገረችው። ይሄንን ውጤት ስመጣ ቀን ምን እንደሚወጥሽ ታያለሽ ሀና እያለች በጣም እየፎገረች ነው የምትገኘው። እንግዲህ የአቶ ኖላዊ ብር ከተሰረቀ፣ የህክምና ብር ከተሰረቀ የምርመራ የዘረ ምርመራም እንደሚሰረቅ ነው የገባኝ። ዶክተሩ ትክክል አይደለም ከባዮች ጋር ተስማምቶ ይሄ ነገር እየሰራ እንደሆነ ነው የገባኝ። ምክንያቱም መድኃኒቱ ትንሽ ብር በሆነ ትልቅ ብር ብሎ የጻፈው ነውና 2 ቀን ብቻ ነው ሀና ለአባቷ፣ እሱም ደግሞ በዝቅተኛ ብር በ130 በ150 ብር ነው መድኃኒቱን የተቀበለችው። እሱ ግን በውሸት ብዙ ነገሮችን ጽፎበታል። በ150 የሆነ ብር እሱ ደግሞ 15,000 17,000 ነው ዋጋው ብሎ ጽፎታል ደረሰኙ ላይ እና ሀና አዝናለች፣ አልቅሳለች። እኔ በቃ ከአሁኑ በኋላ እኔ ሰው አልሆንም ብላ ሁለተኛ እዛ ቤት ተመልሼ አልሄድም ብላ ተስፋ ስትቆርጥም አሴር ግን እያበረታታት ይገኛል። ቤተሰቦች ሰላማችሁ ይብዛልኝ፣ እንዴት ናችሁ? ኖላዊ ድራማ ክፍል 48 ተለቋል። ከፍታችሁ እዩት። ሀና እንግዲህ ዛሬ በጣም ተከፍታለች፣ አልቅሳለች። ሁለተኛ እዛ ቤት ተመልሼ አልሄድም። ወይዘሪት ሜላት እኔ ላይ እያደረገች ያለችው ጥቃት ለእኔ አይገባኝም። እኔ እውነት ይዤ ሌባ አጨበርባሪ ተብዬ ተገኝታለሁ እያለች ነው። ሀና እንግዲህ ንጹሕ ልብ እንዳላት ታውቃላችሁ። እንደገና የሀና አያትም ለሀና እንደቆመች ነው ያለችው። በጣም አዝናለች። ሀና ከዚህ ቤት ከተባረረች እኔ ራሴ ከዚህ ቤት ላልመለስ በአንዴ ሄዳለሁ እያለች ነው። እና ወይዘሪት ሜላትም ደንግጣለች። እና ዓይንሽ ገልጠሽ ሀና የዋ እንደሆነች እና ማን እንደሆነች ብታይ ይሻልሻል። እንደገና ደግሞ እቺ እርግብ ተብላ የመጣችው እሷን ከራስሽ አርቀሽ ሀናን ብትመለከቺ ያ ቀን እውነቱን ታገኝ ነበረ እያለችው ነው። ሁሉም ቤተሰብ ለሀና እንደቆሙለት ነው። እዚህ ውስጥ ያው ተቀራኒ ሆኖ እየተገኙ 2 ሰዎች ብቻ ናቸው። እነሱም እርግብና ወይዘሪት ሜላት ናቸው ሀናን የሚጠሉት። ሌሎቹ ሀናን በተቀራኒ ሀና የዋናት ፊቷ ራሱ ይናገራል ብሎ ነው መሰከሩላት። ሰላምም እንደዛ ለሀና ትሞትለታለች። እንደገና እርግብ ስለ ሰላም ገረድ ብላ ያልሆነ ንግግሮች ስትጠቀም፣ ሰላም ግን ካሁኑ በኋላ ጸሎቴ እግዚአብሔር ከሰማኝ አንቺ እህቴ ሆና እንዳትገኝ ብዬ እየጸለው ስለሆንኩኝ አንቺን በጣም ነው ምጣላሽ ብላ ነው እየተናገረችው። ካሁኑ በኋላ እንደዚህ አይነት ንግግር የምትናገሪ ከሆነ ሁለተኛ ላይሽ አልፈልግም ብላ ሰላም ማስጠንቅቃለች። እንደገና የሀና አያትም ወይዘሪት ሜላት ልጇን አስጠነቅቃለች። ሁለተኛ ሀናን አንድን ቃል መጥፎ ንግግር ለሀና ትንፍሽ የምትይ ከሆነ እኔ ራሴ ከዚህ ቤት ሁለተኛ አልመጣም እያለች ነው ለሀና። ሁሉም ሰው በመቆማቸው እኔ ደስ ብሎኛል። ሀና ዛሬ ቀስቀስ ብላ ነው ያለቀሰችው። ምክንያቱም ወይዘሪት ሜላት ወደ ቤት ስትመለስ ያው ዶክተሩ ያላት ነገር 600,000 ነው ብሩ 200,000 አይደለም ብሎታል። እንግዲህ ያው 75% ነው ድርጅትሽ የሚሸፍነው፣ ግን ብሩ አሁን 600,000 መጥቷል የአቶ ኖላዊ ሕክምና ብሎ ዶክተሩ ሲያስረዳው፣ እንደገና ወይዘሪት ሜላት በጣም ደንግጣ ጥላት ነው የመጣችው። ወደ ቤት ስትመጣ እሳት ለብሳ ነው የገባችው። ሁሉም ሰው ደንግጧል። ሰላምም ደንግጣ ነበረ። ምናሴም እንደዛ ምንድነው እናቴ የሆንሽ ብሎ ሲጠይቁትም እሷ ግን ሀና ናት እያለች ሀና ሌባና አጨበርባሪ ናት እና ሀናም ምናሴ ጋር ሄዳ ይሄንን ብሶት ስታወራ
ምናሴ ወደ ጋ ሄዳ በጣም አለቀሰች። ምናሴም ደነገጠና ሀና አታልቅሺ፣ አንቺ አጭበርባሪና ውሸታም ወይም ሌባ እንዳልሆንሽ አውቃለሁ፣ ጠንቅቄ አንቺን አውቃለሁ። ግን እማዬ ስለምትቾክይ እንጂ እማዬን አስረዳታለሁ እና አንቺ አትጨነቂ ብሎ ነው ያበረታታት እና ሀና በጣም ከፍቶታል። እኔ ካሁኑ በኋላ አቅም አጥቻለሁ እና በቃ ካሁኑ በኋላ አልችልም እያለች ነው። እንደገና ደግሞ እርግብን በጣም እየተናገረቻት ነው። ቢሆንም ግን ገረድ ብላ ብጠራትም ሀና ግን እኔ ማን እንደሆንኩኝ ራሴን አውቃለሁ፣ እንደ አንቺ ባልሆን እንኳን ነገ ደግሞ ምን እንደምፈጠር ስለማይታወቅ አንቺ ብዙም ራስሽን አትካቢ። እንደገና ደግሞ እኔ ማን እንደሆንኩኝ ያው አንቺ በምን እዚህ እንደደረሽ ራስሽ ስለምታውቂ ራስሽን ፈትሺ፣ አንቺ ያለው ባልታ መስማት ጊዜ የለኝም ብላ ነው ትታየደችው። ግን ደግሞ አጋጭሻለሁ፣ እመታሻለሁ፣ እንዲያደርግሻለሁ እያለች ሀና ብታስፈራራት ሀና ግን እውነታው ሀና ጋር እንዳለ ስለምታውቅ ልቧን ስለምታውቅ ሀና ግን ጭራሹንም እርግብን ልትፈራት አልቻለችም። ምክንያቱም ሀና እርግብ እንዴት እንደሆነ እንዴት እዛ ቤት እንደገባች ጠንቅቃ ስለምታውቅ እርግብ እንግዲህ የሀናን ሂስትሪ ሰርቃ ፎቶንም እንደገና ደግሞ ሀብልንም መስቀልም ሰርቃ ነው እና እንደዛ ነው። እንደገና ሰላምም ደግሞ ይሄ ነገር ከሰማች በኋላ ተጨንቃ እንደገና ወደ አሴር ሄዳለች። አሴርም ይሄ ምስጢር ያውቃል እና አሴርን ብትጠይቀውም እንግዲህ ዶክተር አጨበርባሪ እንደሆነ ነው የነገራት። ሰላምን በጣም ነው የደነገጠችው። ይሄ ነገር እናቴ ጋር እንደዚህ አይነት ማድረግ እናቴ ዋጋ ታስከፍለዋለች እያለች ነው። እንደገና አቶ ኖላዊም ሄዳ ጠይቃለች ጭማቂ ገዝታ። እንደዛ ነው ሰላም እንግዲህ በአሁኑ ሰዓት በጣም ከሀና ጋር ያላት ቅርብርብ በጣም ደስ ይላል። ምናሴም እንደዛ እንደገና ደግሞ አሴርም ለሀና በጣም ጥሩ ልጅ እየሆነለት ነው እና ሀና አሁን ተስፋ ብትቆርጥ እንኳን አሴር አለውልሽ፣ እኔ ወንድምሽ አለውልሽ፣ መቼም ቢሆን ተስፋ መቁረጥ የለብሽም እያላት እያበረታታት ነው። እንደው እኔ ሁለተኛ እዛ ቤት አልመለስም፣ ስድቡንም ሁሉ ነገርንም ብስጭትንም አልቻልኩም። ወይዘሪት ሜላት በአሁኑ ሰዓት እኔ ላይ በጣም ተነስታብኛለች እያለች ለአሴር ብትናገርም አሴር ግን የመለሰለት እንደዚህ አይነት ማድረግ የለብሽም፣ አንቺ እኮ ጠንካራ ነሽ። እንደገና ለአባትሽ ስትይ ስድቡንም ብስጭቱንም ድካሙንም ሁሉንም ነገር ወጥ አድርገሽ አባትሽም ማሳከም አለብሽ። አንቺም አለ አባትሽም አለ አንቺ ምንም በቃ ዋጋ የለም። ስለዚህ ሁሉንም ነገር ችለሽ እንደውም እዛ ቤት ቢቀሪ እውነትም ሌባ ናት፣ እውነትም አጭበርብራ ነው ፈርታ ነው እየጠፋችሁ ከዛ ቤት ስለሚልውሽ፣ ስለዚህ ጠንክረሽ ሁሉንም እውነት እስከሚወጣ እውነት መጋፈጥ አለብሽ ነው ያላት። እውነት ነው። ከዛ በኋላ እኔ እዛ ቤት አልቀርም፣ በቃ አንተ ካልክን እኔ ተስፋ አልቆርጥም ብላ ብርታት አግኝታለች። እንደገና ሌላ ደግሞ በጣም ሁሉ ነገር ምናሴ አውጥቶ ለአያቷ ነግሯል። ሁሉም ነገር ስለ ሀና ማለት ነው። ስለ ሀና አንድ በአንድ ምንም ሳያስቀር ነግሯታል። እሷም በቃ ለሀና ያላት እምነት ትልቅ ነው። እንደገና አቶ መስፍንም ታውቃላችሁ ሀና ላይ የጣላት እምነት በጣም ትልቅ ነው። ወይዘሪት ሜላትና አቶ መስፍንም ምንም ሊስማሙ አልቻሉም። ለዛ ነው የሀና አያት ብዙ ነገር ምክር ሰጥታለች ለወይዘሪት ሜላትን ትዳር ምን እንደሆነ እና እንደዛ ነው። ወይዘሪት ሜላት እንግዲህ አሁን ጊዜ ብዙ ነገርን ተሳስታለች። ከባዩሽ ጋር እየዋለች ከመንገድ ጠፍታለች ማለት እንችላለን። አንድ ቀን የሚቆጭሽ ነገር አትናገሪ እያለቻት ነው። እውነት ነው። ነገ ደግሞ ለሀና ዛሬ ያደረገችው እንደገና እርግብ ላይ ያደረገች ነገር እርግብ ሀና ላይ ያደረገች ነገር ሁሉንም እያየች ስለሆነ በጣም እየተናደደች ነው ማለት ነው። የሀና አያት በጣም ደስ የሚሉ ነገር ናቸው። በመምጣት እኔ በጣም ነው ደስ ያለኝ። እውነት እሷ ባትመጣ ሀና ቢያንስ ደስታን አታገኝም። ሀና በጣም የተደሰተችው አያቷ ስትመጣ ምናሴም አለ፣ እንደገና ሰላምም አለች። የአቶ መስፍንም እንደዛ ሀናን ተቀብሎታል እና ለዛ ነው ብዙ ተስፋ አግኝታለች እና ከአባቷ ደግሞ ተለይታ መኖርም አትፈልግም። ሀና በጣም የተወደደች ልጅ ናት። ቤተሰቦች ደህና ሁኑ። አመሰግናለሁ።
ለቅለቅ እያደረጋችሁ አበረታቱኝ። ደህና ሁኑ።